እየተቀየረ ያለው በህወሓት ቁጥጥር ስር የነበረው የትግራይ ፖለቲካ ምህዳር በኢትዮጵያም ሆነ በትግራይ ፖለቲካ ታሪክ በጉልህ የሚጠራው ህዝባዊ ወያኔ ሓርነት ትግራይ ህወሓት 50 ዓመታትንም አስቆጥሯል። ህወሓት በትግራይም ሆነ በኢትዮጵያ አውራ ፓርቲ ሆኖ ከዘለቀ በኋላ የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣትን ተከትሎ ትግራይ ላይ ብቻ ተወስኖ ቀርቶ ነበር። ላለፉት 50 ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ ዋነኛ ተሳታፊ የነበረው ህወሓት ግንቦት 5 2017 ዓ.ም ጀምሮ ከፓርቲነት መሰረዙንም የኢትዮጵያ ብሔራዊ ምርጫ ቦርድም አስታውቋል። የትግራይ የፖለቲካ ምህዳር ከዓመታት ግጭትና የህወሓት የበላይነት በኋላ ትልቅ ለውጥም እያሳየ ነው። በክልሉ አዳዲስ የፖለቲካ ፓርቲዎችና የሲቪክ ተዋናዮችም እየተፈጠሩ የረጅም ጊዜ የበላይነት የነበረውን ህወሓት የፖለቲካ አስተሳሰብንም እየተገዳደሩና ህዝባዊ ውይይቶችና መስተጋብሮችንም እየቀረጹ ነው። ከዚህ ጎን ለጎን በህወሓት በፌደራል መንግስትና በተቀናቃኙ የትግራይ የፖለቲካ ሊቃን መካከል በአስተዳደር በጸጥታና በፕሪቶሪያው የሰላም ስምምነት አተገባበር ላይም አለመግባባትም ቀጥሏል። የእነዚህ ትግሎች ውጤትም የትግራይን የወደፊት ሚና በኢትዮጵያ ፌደራላዊ ስርዓት ውስጥም ይቀረጻል። አሁን በምርጫ ቦርድ ተመዝግበው በክልሉ የሚንቀሳቀሱ ከ15 በላይ ፓርቲዎች ግን በህወሓት ተይዞ የነበረውን ፖለቲካዊና ማህበራዊ ምህዳር ለማሙላትም እየተንቀሳቀሱ ነው። እነዚህ በምርጫ ቦርድ ተመዝግበው የሚንቀሳቀሱ ፓርቲዎች ብቻ ሳይሆኑ ገና ምዝገባ ያላካሄዱ ደግሞ 4 ያህል መኖራቸውን ቢቢሲ ያነጋገራቸው የፖለቲካ ፓርቲ ኃላፊዎችም ይናገራሉ። ቢቢሲ በክልሉ የሚንቀሳቀሱ ፓርቲዎችን ቁጥር እየበዛ የመጣበትን ምክንያትም የጠየቃቸው የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሃ የትግራይ ህዝብ ራሱን በራሱ አስተዳድሮ እንደማያውቅና ከአንድ አካባቢ የተወጣጡ ሰዎች ይጨቆን ነበር ይላሉ። አክለውም በተለይ ከ2 ዓመት ጦርነት በኋላ በተለያዩ የክልል አካባቢዎች ራስን በራስ የማስተዳደር ጥያቄ ማንሳት ጀምረዋል። ይህ ደግሞ በየአካባቢው ፓርቲዎች እንዲወለዱ እያደረገ ነው ሲሉም ያስረዳሉ። የውድብ ወልዶ ትግራይ ፓርቲም ምክትል ፕሬዝዳንት አቶ ሰለሞን ተእኩ በበኩላቸውም ከጦርነቱ በፊትም ሆነ በኋላ የሚቋቋም የፖለቲካ ፓርቲዎች መኖራቸውን በማስታወስም በተለይ የጊዜያዊ አስተዳደር ክልሉን መምራት ከጀመረ ወዲህ የተፈጠረውን ቀውስም ተከትሎ በትግራይ ብዙ አስተሳሰቦች እንዲመጡም መንገድ ከፍቷልም ይላሉ። አቶ ሰለሞን በትግራይ የተለያዩ አቋም የሚያራምዱ ኃይሎች እየመጡ መሆናቸውንምና ይህንንም ህወሓት እንዲሁም ህዝቡም እየተረዳው መሆኑን ይጠቅሳሉ። ብዙ ፓርቲዎች የተለያዩ ፕሮግራሞችና የተለያዩ አስተሳሰቦችን ይዘው መጥተዋል። ይህ ደግሞ ለትግራይ ፖለቲካዊ አዲስ ምዕራፍና አዲስ የዲሞክራሲ ልምምድ መሆኑንም እናምናለን ይላሉ። የስምረት ምክትል ፕሬዝዳንት አቶ ሀፍቱ ኪሮስም ከዚህ ቀደም ትግራይ ውስጥም የተለየ አስተሳሰብ ይዞ መንቀሳቀስ ከማህበራዊ መስተጋብር መገለል ይደርስ ነበር በማለትም ህወሓት የክልሉ አውራ ፓርቲ በነበረበት ወቅት የተለያዩ አስተሳሰቦችን በድፍረት ማራመድ አስቸጋሪ እንደነበረም ይጠቅሳሉ። ላለፉት 50 ዓመታት በትግራይ ውስጥም የተወጠረ ፖለቲካ የነበረ መሆኑን በማስታወስ አሁን ካለበት ደረጃ ላይ አልደረሰም ነበር ይላሉ። አሁን ላለው ተጨባጭ ሁኔታ የትግራይ ህዝብ ቀጣይ ዕጣ ፈንታውንም ለመወሰን በራስ ኃይል መጨቆንና ወደ ኋላ እንዲቀር መደረግ የተለያዩ የፖለቲካ አስተሳሰቦችና አደረጃጀቶች እንዲፈጠሩ ማድረጋቸውንም ያብራራሉ። የትግራይን ፖለቲካ በቅርበት የሚከታተሉት የህግ ባለሙያው አቶ ተክሊት ገብረ መስቀል በበኩላቸው ህወሓት ከ2 ዓመት ጦርነት በፊትም በክልሉ ያለው ተቀባይነት እያጣ እንደነበረም በመጥቀስ ይህ ደግሞ ግን ከጦርነቱ በኋላ በስፋት ተስተውሏል ሲሉም ይናገራሉ። በዚህም የተነሳ የተለያዩ አስተሳሰብ ያላቸው የፖለቲካ ፓርቲዎች በትግራይ ክልል እየተመሰረቱ ያሉት መመስረታቸው ህወሓት ቅቡልነትን ስላጣ አስተሳሰቡም በጣም ስለደረቀ ከጊዜው ጋር ሊራመድ ስላልቻለ ሊሆን እንደሚችልም የህግ ባለሙያው ጠቅሰዋል። ፓርቲዎቹ የሚመሰረቱበት ምክንያት በዋናነት ጭቆና ነው የሚሉትም የባይቶናው ተወካይ አቶ ዮሴፍም በአካባቢያችን እየተጨቆነ ነው፣ ከሌላ አካባቢ እየመጡ እየጨቆኑን እየገዙን ነው፣ እየረገጡን ነው፣ ወደኋላ እያስቀሩን ነው የሚል አስተሳሰብ ፓርቲዎች እንዲበዙ እያደረገ ነው ባይ ናቸው። በክልሉ የፓርቲዎች ቁጥርም ለመብዛት
ካለው ውስጣዊ ግፊት በተጨማሪ ውጫዊ ምክንያቶች ሊኖሩ እንደሚችልም የሚናገሩት የፓርቲዎች አመራሮችም ልዩነቱ የርዕዮተ ዓለም ሳይሆንም የጭቆናና የትግራይ ቀጣይ ዕጣ ፈንታ ነው ይላሉ። የህግ ባለሙያ አቶ ተክሊትም ህወሓት ሲሄድበት በነበረው መንገድ የትግራይ ህዝብ ጥያቄና ፍላጎት ሊመለስ አይችልም ያሉ፣ ህልውናው ሊከበር አይችልም የሚሉ፣ የትግራዋይነት የማንነት ጉዳይ አደጋ ውስጥም እየገባ ነው ብለው የሚያስቡ ኃይሎችም ሌላ አማራጮችን መሞከር አለብን በሚል ፓርቲዎች ወደ መመስረት መግባታቸውንም ይናገራሉ። በትግራይ የሚታዩት የተለያዩ የፖለቲካ አስተሳሰቦችስ ምንድናቸው? የፖለቲካ ፓርቲ አመራሮች ሆኑ የክልሉን የፖለቲካ በቅርበት የሚከታተሉ የህግ ባለሙያው ከክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች በሶስት ምድቦች ከፍለው ማየትም ይመርጣሉ። በትግራይ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች በየትኛውም ስም ቢመዘገቡ አስተሳሰባቸው ግን ከኢትዮጵያ ጋር መቀጠል፣ ነፃ ሀገር መሆን ወይንም በኮንፌዴሬሽን መኖር የሚሉ መሆናቸውንም አቶ ዮሴፍ ያስረዳሉ። አቶ ተክሊትም ቁጥራቸው ትንሽ ቢሆንም ከኤርትራ ጋር አንድ መሆን አለብን ብለው የሚያስቡ መኖራቸውንም ተናግረዋል። አሁን በክልሉ ተመዝግበው የሚንቀሳቀሱ ከ15 የማያንሱ ፓርቲዎች በየትኛውም ስም ቢደራጁም እናሳካዋለን የሚሉትም በክልሉ የስርዓት ለውጥም ማምጣት የሚለው ዋነኛ ነው። የባይቶናው አቶ ዮሴፍም ከስርዓታዊ ለውጥ በኋላ ህዝቡ ራሱን በራስ የማስተዳደር መብት ሲጠበቅለት እነዚህ ፓርቲዎች እየተሳሰቡ እንደሚሄዱና ምናልባትም ከብዙ ወደ 3 ሊመጡ እንደሚችሉም ያምናሉ። በትግራይ ፓርቲዎች አሁን እየተመሰረተ ያሉት ርዕዮተ ዓለምን መሰረት አድርገው አይደለም የሚሉት የፖለቲካ ፓርቲዎች አመራሮችም ልዩነቱ ምንድነው ሲባልም አንደኛው የትግራይ ቀጣይ ዕጣ ፈንታ ላይ ያሉት ልዩነት ነው። ይሄ ቋሚ ነው ብዬ ነው የማስበው ይላሉ የባይቶናው ምክትል ሊቀመንበር። ትግራይ ራሷን የቻለች ሀገር መሆን አለባት ብለው የሚያምኑ ፓርቲዎች አሉ። ኢትዮጵያ ካልሆነ መቀጠል አለባት የሚሉም አሉ። ሶስተኛ አማራጭ ይመጣል ብዬ የማስበው ትግራይ በኮንፌዴሬሽን ከኢትዮጵያ ጋር መተሳሰር አለባት የሚል ኃይልም ሊኖር ይችላል ሲልም ያብራራሉ። አቶ ተክሊት እነዚህን አስተሳሰቦችም በህወሓት የበላይነት ተጨፍልቀው ተይዘው የነበሩ መሆናቸውና አሁን ያ ኃይልም ሲዳከም እነዚህ ሐሳቦች መድረክ ማግኘታቸውንም ገልጸዋል። ለዚህም በትግራይ የተፈጠረው የአስተሳሰብ ልዩነት የህወሓት መዳከምና የፖለቲካ አስተሳሰቡ ተፈትሾ ወድቋል ብለውም ስላመኑና ከውጭ የሚመጣ ግፊት ነው ብለው እንደሚያስቡም 3 ምክንያቶቹን አቶ ተክሊትም አስቀምጠዋል። በትግራይ የሚንቀሳቀሱ ፓርቲዎች በምን መልኩ ወደ አንድ ይመጣሉ የሚለውንም ራሳቸውን ፓርቲዎቹንም ይመልሱት የሚሉትም የስምረቱ አቶ ሀፍቱ ወደ 2 እና 3 ትልልቅ ፓርቲ መሰባሰባቸው እንደማይቀር ያላቸውንም እምነት ተናግረዋል ለቢቢሲ። በትግራይ የፖለቲካ ፓርቲዎች መብዛት ጥቅምናም ተግዳሮቶች። የስምረት ፓርቲ ምክትል ፕሬዝዳንት የፖለቲካ ፓርቲዎችና አስተሳሰቦች መብዛትም ለትግራይ ጥሩ ነው ሲሉም ያስረዳሉ። በቅድሚያ የተለያዩ አስተሳሰቦችን ማንሸራሸር የሚችል ከባቢ የተፈጠረ ነው ያሉት ምክትል ፕሬዝዳንቱ ይህንን ህዝቡ አማራጮችን መስማትና መወሰን እንዲችልም ያደርገዋል። አሁን ከ15 በላይ የሆኑ የፖለቲካ ፓርቲዎች የተለያዩ አስተሳሰቦች ላይ መወያየትና መነጋገር ሲጀምሩ ወደ አንድ በመምጣትም 2 እና 3 ትልልቅ ለትግራይም ለኢትዮጵያ የሚጠቅም አስተሳሰብ ወደ መሆን መምጣታቸው አይቀርም ሲሉም ያላቸውን ተስፋም ይገልጻሉ። የባይቶና ምክትል ሊቀመንበር አቶ ዮሴፍም በክልሉ የፓርቲዎች ቁጥር እየበዛ የመጣውም ክልሉን ለበርካታ ዓመታት ሲያስተዳድር የነበረው አካል በመሳሪያ ወይንም በሰራዊት ተጠቅሞ ማፈን በመጀመሩ ነው። አሁን ግን በሁሉም አካባቢዎች ፓርቲ እያደራጁ ራሳቸውን የማስተዳደር መብትም ለማስጠበቅ ፓርቲዎቹ እየመሰረቱ ነው ይላሉ። ይህ በክልሉ አንድ ኃይልም የተያዘውን ስልጣንም ለመገርሰስ የራሱን ሚና ይኖረዋል የሚሉት አቶ ዮሴፍም በክልሉ ስርዓታዊ ለውጥም ለማምጣትም በጣም ጠቃሚ ይሆናል ብለዋል። ፓርቲዎች መብዛታቸው ህዝቡ ለመታገል የፈጠራቸው የተለያዩ መድረኮች ስለሆኑ ችግር አለመሆናቸውን አጽንኦት ሰጠውም ያስረዳሉ። የውድብ ወለዶ ትግራይ ምክትል ፕሬዝዳንት በበኩላቸው በአንድ አካባቢ ብዙ የፖለቲካ ፓርቲዎች ብዙ የፖለቲካ አስተሳሰቦች የሚኖሩት ካለው
የጸረ ዲሞክራሲያዊ አስተሳሰብና አገዛዙ የተነሳ ነው በማለትም ፓርቲ መብዛቱ ሳይሆን ችግሩ አሁን ህብረተሰቡ የሚያነሳው ጥያቄ ይመለሳል ወይም የሚለው ነው። የፓርቲዎች መብዛት አፈና የሞላበትን አገዛዝም ከህብረተሰብ ጋር በመሆን ሰላማዊ በሆነ መንገድ ወደ አዲስ ምዕራፍ እንዲሻገር ለማድረግም እንደሚያግዙም ጨምረው አስረድተዋል። አቶ ዮሴፍም የፓርቲዎች ቁጥር መብዛት ችግር የሚሆነው የውጭ ኃይሎች የፓርቲዎችን ብዛት ትግራይንም የህዝቡን አንድነት ለመከፋፈል ለመጠቀም የሚሞክር ከሆነ ነው። እንደ አቶ ዮሴፍ ገለጻም የውጭ ኃይሎች ያሏቸው አካላት በፓርቲዎች መብዛት በኩልም ገብተው ክፍፍሉን ለማስፋፋት ወይንም ችግሩን ለመፍጠር የመጠቀም ፍላጎት ይታያል ሲሉም ስጋታቸውንም አስቀምጠዋል። የስምረቱ አቶ ሀፍቱ ተግዳሮቱን ሲያስረዱም እንደዚህ አይነት የፖለቲካ አካባቢንም አልተለማመድነውም፣ ስለዚህ ህዝቡ ግራ ሊገባው ይችላል በማለት ነው። ገና ዲሞክራሲያዊን በሚገባ ስላልተለማመድነው በፓርቲዎች መካከልም የጠላትነትንም ስሜት ሊዳብር ይችላል የሚል ስጋት እንዳላቸውም ይናገራሉ። የህግ ባለሙያው አቶ ተክሊትን በበኩላቸው ህወሓት እንደ ፓርቲ ከኢትዮጵያ ፖለቲካ መድረክ ውጭ ቢደረግም አሁን ግን ቀላል የሚባል ፓርቲ አይደለም ይላሉ። ህወሓት በአስተሳሰብ ከህዝቡ ጋር የተያያዘ ነው የሚሉት አቶ ተክሊትም ይህ አደረጃጀትም ካሉት ተቃዋሚ ፓርቲዎች አንጻር ግዙፍ ነው ብለዋል። በትግራይ ታሪክ እና ስነ ልቦና ውስጥም ያለው ስፍራ ጉልህ ነው የሚሉት አቶ ተክሊትም አሁን የፓርቲዎች ቁጥር መብዛትም የህወሓት የያዘውንም ሰፊ የፖለቲካ ምህዳር ሊፈታተነው ይችላል የሚል ተስፋ አላቸው። ሌላኛው በትግራይ ምሁራን ዘንድም የሚንሸራሸሩ ሀሳቦች በመኖራቸው እነዚህ ሀሳቦች ይብዙም ይነሱም የተለያዩ ደጋፊዎችና አቀንቃኞች አላቸው። ፓርቲዎች ሲበዙ እነዚህ አስተሳሰቦች ሊወክሉ ይችላሉ ሲሉም የሚኖራቸውን በጎ አስተዋጽኦም ይዘረዝራሉ። አቶ ተክሊት ግን የፓርቲ መብዛትም ለትግራይ ፖለቲካ ጥቅም ብቻ ሳይሆን ጉዳትም አለው በማለት የፓርቲዎች መብዛት አመሰራረታቸው ላይም አካባቢውነት እየታየበት መሆኑም አንዱ አደጋ ነው ብለዋል። ይህ የትግራይ ጥያቄ አደጋ ውስጥ ሊጥለው ይችላል በማለትም ስጋታቸውን ገልጸዋል። ከፌደራል መንግስቱ ጋርም ክልሉ ያለው ግንኙነት ይሻሻላል ወይስ አይሻሻልም? የባይቶና ምክትል ፕሬዝዳንት የፌደራል መንግስቱ በትግራይ ክልል ያለውን ፍላጎትና ሐሳብ ግልጽ አይደለም ይላሉ። የፌደራል መንግስቱ አሁን ትግራይ ውስጥ ያለው ሁኔታ ተመችቶታል ብዬ ነው የማስበው። አሁን ህወሓት እኮ መሬት ላይ አልቆለታል በማለትም ህዝቡንም እያስተዳደሩ ያሉት ኮርና በኮር በላይ የሚባሉ አዛዦች ተሰብስበው በመሳሪያ ነው ሲሉም ይሞግታሉ። ህወሓት የህዝብ ድጋፍ የለውም፣ የፖለቲካ ፓርቲዎች ድጋፍም የለውም፣ ህጋዊነት የለውም የሚሉት አቶ ዮሴፍ የፌደራል መንግስት እየመላለሰ ስልጣን ይሰጠዋል ሲሉም ይህ ግራ እንደሚያጋባቸውም ይናገራሉ። ትግራይ ላይ ህወሓት ምን ነገር መፍጠር የሚችልበት አቅም የለውም የሚሉት አቶ ዮሴፍም የፌደራል መንግስቱ የትግራይ ክልል ይገባኛል ከሚሉ ወገኖች ጋርም በቅርበትም መስራት እንዳለበት ያነሳሉ። አቶ ሀፍቱ በበኩላቸው የፖለቲካ ፓርቲዎች ከፌደራል መንግስቱ ጋር የሚኖረው ፍጥጫዎችንም በማስቀረቱ ረገድም አስተዋጽኦ ይኖራቸዋል ባይናቸው። የህግ የበላይነትን በማክበርም ጠንካራ ፖለቲካ አስተሳሰብን ወደ ህዝብ በማምጣት ህዝቡ እንዲመርጥም ለማድረግ ሰላም፣ ልማትና ዲሞክራሲያዊ ለማረጋገጥ የሚያስችል ሁኔታ ይፈጠራል ብዬ አስባለሁ ይላሉ። የውድብ ወልዶ ትግራይ ምክትል ፕሬዝዳንት አቶ ሰለሞን በበኩላቸው የፌደራል መንግስቱ በአሁኑ ወቅትም እየታየ ያለው ከአንድ ወገን ጋርም ወይም ከጊዜያዊ አስተዳደሩ ብቻ ነው በማለትም ይህ ስህተት ነው መሆኑንም ያስረዳሉ። እኛ የምናምነው የትግራይ ጉዳይ ያገባኛል ከሚሉ ኃይሎች ጋርም በሙሉ ከሲቪክ ማህበረሰቡ ከፖለቲካ ፓርቲዎችና ከሃይማኖታዊ ተቋማት ጋር መወያየት አለበት ብለንም ነው የምናስበው በማለት በትግራይ ያለውን ውጥረትም ለመፍታት ከእነዚህ አካላት ጋርም በቅርበት መስራት እንደሚያስፈልግም ይናገራሉ። እንደ አቶ ተክሊት ደግሞ ከፌደራል መንግስቱ ጋር ያለው ሁኔታ ለማለዘብ በሁለቱም ወገን የሚኖር ቅን ልቦና ያስፈልጋል። በተለይ ደግሞ ከፌደራል መንግስቱ የበለጠ የሚጠበቅ ነው ይላሉ። አሁን ያለው የትግራይ ፖለቲካ በተለያዩ አስተሳሰቦች በመከፋፈል ህወሓትንም ቅርቃር ውስጥም ለማስገባት የሚጠቀሙበት ከሆነ ግን የበለጠ አስቸጋሪ ሁኔታ ይፈጠራል ሲሉም ያላቸውንም ስጋት ተናግረዋል። ህወሓት ቅርቃር ውስጥ ሲገባ በክልሉ ለሚንቀሳቀሱ ፓርቲዎች ሆነ ከፌደራል መንግስት ጋር በሚኖረው የክልሉ ግንኙነት ውስጥም ችግር መፍጠሩ አይቀርም የሚል ስጋትም አቶ ተክሊት አላቸው።
ፌዴራል መንግስት የፓርቲዎች ጉዳይ በቅን ልቦና የማይመለከተው ከሆነ ህወሓት ለፕሮፓጋንዳና ራሱን ለመከላከል ሊጠቀምበት ይችላል በማለትም ከህወሓት በመነጋገርም መፍትሄ ማምጣት ወሳኝ ነጥብ ነው ይላሉ። የፖለቲካ ፓርቲዎች ስላዳመጣችሁ እናመሰግናለን። ቸር ቆዩልን።